አይ ልዑሌ የእግር እሳት ሆንክባት። አክስቱ ላይ የእግር እሳት ሲሆንባት እንዲህ ሲያንገበግባት መራመድ ሲያቅታት መልእክት ትልካለች። አክስቴ አይ አክስቴ እንደ ዝም ብለሽ እኮ ነው አሁን አንቺ ምን በይው አንቺ ታመጩ አንቺ ታሯሩጩ አሉ ራስሹ አምጥተሽ ራስሹ ነገሩን ይዘሹ ራስሹ ይሄን ሁሉ ጨዋታውን ጀምረሽው አሁን ዛሬ መግቢያ መውጫ ስታጪ ሽምግልና ትልኪያለሽ። እኔ የገረመኝ ደግሞ እየተላኩት በጣም የዋህ ናቸው። ሰው ጥላት እንዴት ነው ከኋላ እየወጋቸው ከፊት ለፊት እየሳቀ እንትን ሲላቸው የሚታለሉበት መንገድ ነው። እኔ በጣም የገረመኝ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናቸው? ሰላም ናችሁ ወይ? ዛሬ በልዑል ያው ሁሌ ነው የማየው፣ ግን ያው ነገሩ ትንሽ ያው ከበድ ስለሚል እኔም ዝም ብዬ እያየኋቸው ነው። እና ዛሬ በጣም የገረመኝ የተላኩት ናቸው። የተላኩት እነ ብሩኬ እነ ኤርሚ ይዘውት እንደዛ ስንት መዋጋ እየከፈሉበት ያለውን፣ ሁለተኛ ደግሞ እራሳቸው እየተሰቃዩበት ያለውን ጉዳይ አቁምልን ልዑሌ። ልዑሌ ስታዩት እንደዚሁ ዝም ብሎ እና እናንተ እንደምትሞኙት የሚሞኝ ይመስሏችሁ? ልዑሌ ጀግና ነው። እንኳን አይደለም እንደዚህ በእንዲህ በጥምዝምዝ መንገድ መታችሁበት ራሱ አጥንቶ አሰላስሎ አውጥቶ አውርዶ ጥበቡን ተጠቅሞ ነው እንጂ ዝም ብሎ እሷ እንደምታስበው እናንተ እንደምታታልላችሁ የሚታለል ጀግና አይደለም፣ እውነት ለመናገር ማለት ነው። ማሚን ግን በጣም እየታዘብኳት ነው። ልጁን ጭራሽ አደጋ ላይ እየጣለችው ነው ያለችው። እሷ እንደ ትልቅ ሰው ምሁር ናት፣ ታስብ ስትናገር፣ ግን አንዳንዴ የልጁ ሞራል የሆነ በቃ አርቆ የሚያስበውን እንዲገደብ እያደረገች ነው። እውነት ለመናገር ማሚ ግን በዚህ አጋጣሚ ቢደርሳት ደስ ይለኛል። ምክንያቱም ብታቆም ደስ ይላል። ምክንያቱም እነሱ የሚያረጉትን ያውቃሉ። ኦልሬዲ ተጀምሯል ጉዳዩ። እንዴት ነው ብሩሄም እኮ ራሱ በጣም ብዙ መስዋዕትነት ከፍለዋል። እነ ኤርሚን በጣም ብዙ መስዋዕትነት ከፍለዋል። ግን እሷ ልዑሌ ስለደረሰባትና ጋሟን ሊይዛት ትንሽ ሲቀረው መልእክት ላከች። እዛም እኮ ይሄኔ እነሱን ለ2 ዓመት ለ3 ዓመት ያጠመደቻቸው ናቸው። በቃ ነገ እኔ ረዳችኋለሁ፣ እኔ ከእናንተ ጎን የምቆመው ብላ ለ2 ለ3 ዓመት የተጠመዱ ልጆችን ነው የላከችው። ራሷ ያጠመደቻቸው ማለት ነው። እሷ ለ2 ለ3 ዓመት አጥምዳ ነው አይደል እያሳለፈች የሚሸጣቸው። እነዚህም ለዛ እየተዘጋጁ የሚሸጡ ናቸው ብዬ ነው ማስበው። እኔ እንደኔ ይቅርታ አድርጉልኝ። እዚህ ውስጥ ግን እንደው ሽማግሌዎቹ እንደው እግሩ ላይ ስትወድቅ ምናምን በጣም ተናድጄ ነው፣ በጣም ማለት ነው። ምክንያቱም አያስፈልግማ፣ ስራዋን ያውቃሉ። እሱን አፍና ይዛው መልቀቅ ከፈለገች እኮ አሁኑኑ ለቃ አቁምልኝ ማለት እኮ ትችላለች። እሷ የምትፈልገው ጉዳዩን ወደፊት ሀብታም የምትሆንበትን እናንተን ድራሻችሁን አጥፍታ ነው የያዘችው። ዋናውን ነው ካደ ይሄ ሁሉ ዓመት የለፋችበትን ለ2 ለ3 ዓመት እያጠመደች የምትፈጀውን ብሔረሰብ እንዴት ነው ልዑሌ ስራ ስላቆመ እሷ አባትየውን የምትለቀው? ይሄ የጥላት ሲስተም ነው። ልዑሌ ደግሞ አይደለም ለጥላት ለማንም በረከክ አይደለም። ማርያምን ግን ልዑሌ እኔ እግዚአብሔርን እኔ ያደርገዋል ብዬም አላስብም ሲጀመር። እና ልዑሌ እንዳታደርገው ነው አክስቴ። እዛው እንደተንበጨበሽ ብጭብጭ ብለሽ ቅሪ እንጂ ልዑሌ ያደርገዋል ብለን አናስብ። እዛው ባጠፋሹ ጥፋት ራስሹ ትቀጫለሽ። ምንም አታረጊውም። ደግሞ አባትየውን ደግሞ ሚስጥርም ስለማያውቅ ማለት ሚስጥሩን ስላልነገራችሁ እስካሁን ምንም ስለማታደርጊው ደግሞ እነሱ ደግሞ በቅርቡ ያገኙታል። ስለሚያገኙትም ነው እንደገና እንደዚህ የራሱን ሰዎች የላክሹ ማለት ነው። ያጠመድሻቸውን ነገ ወጥመድ ውስጥ የምከቻቸውን ሰዎች ነው የላከችው። የምትለካቸው ለምን ታውቃላችሁ? እንዴት እያደረገች እንደምትመራመራቸው ማለት ነው። ሂዱ ልዑሌን አሳምኑ፣ ግን እንዲያምናችሁ ደግሞ አንተ እንትን አድርግልን፣ ከለላ አድርግልን። እሷ ልካችሁ ጥላት ልኳችሁ ያጠመዳችሁ ሰው ልኳችሁ ልዑሌ በምንድን ነው ከለላ የሚያደርግላችሁ? ከዛ እሱ ከለላ ያደርግላችኋል። አሁን እንዲህ ነው እያላችሁ ኢንፎርሜሽን ለእሷ ትሰጣላችሁ። እሷ ደግሞ በዛ አጋጣሚ ስራዋን ትሰራለች ማለት ነው።
ሉሌ ደግሞ መቼም የደግነቱ አምላክ ደግሞ እሱ ደግሞ ያው የዚህ እንትን አባል ናት ቤተሰብ ናት ብሎ ከእነሱ ጋር ቀላቅሎ በስነ ስርዓት እንዲቀመጡ ያደርጋቸዋል። እሷ ግን እኔ እነሱን ይሄን እንድለቅ ከፈለጋችሁ ልዑሌን አሳምኑ እንዲበሉት እንዲህ ስትሉት ያምናል እንዴ? ትናንትና እኮ በስንት ብር አውጥታ ልዑሌን ለመግደል የጣረ ሴትዮ ይሄ ሚስጥር እንዳይወጣባት እንዴት ነው ታዲያ የሚሆነው? የማይሆነው የማይሆን እኮ ነው። እግዚአብሔርን ትናንትና በጣም ነው እንትን ያለኝ የማይሆን ነገር ሰው እንዴት መጀመሪያ እኮ አስባ ነበር ማድረግ የነበረባት አክስትየዋ ማለት ነው። እቺ አክስት አይደለችም። ግን በዝም እያሉ ልዑሌን አይምሮን ለመበጥበጥ የሚያደርጉትም ነገር ደግሞ በጣም እንትን ይላል እና ልዑሌ አታደርገውም ደግሞ አይሆንም ነው። እኔ እንደኔ አይሆንም። በቃ ሆነ ማለት የተዳፈነውን እሳት ራሱ ረገጠው እንደማለት ነው። ነገ ዞር ብላ ራሱን ድጋሜ በሌላ መንገድ እንደምታጠቃው የሚሰማኝ ማለት ነው። አሁን ኦልሬዲ ከ50% በላይ ሄደውበታል። ከ50% በላይ ማለት ነው። በብሩኬን በኩል በኤርሚን በኩል በነበልባል ማለት ነው ሄደውበት ደርሰውበታል። ይህ የተደረሰበትን ነገር ደግሞ ግብ አድርሰው ነገሮችን መፍታት ሰውየውም አባትየውን ማግኘት ያለውን ነገር ማስተካከል ነው እንጂ አሁን በመሀል ቢቆም በጣም አደጋ አለው። በጣም ትልቅ አደጋ አለው። እናንተ ምንም ላይ መስላችሁ ይችላል። እኛ ግን ስለምናይ ከዛም ስናጋጨው በጣም ትልቅ አደጋ ያለው ነገር ነው እና ያው ይቅርታ አድርጉልኝ፣ ተፈላሳፊ አይደለሁም። ነገሩን እንደው ታዛቢ ስለሆንኩ ነው እና እንዳታደርገው ለማለት ትፈልጋለሁ። ልዑልዬ የኛ አንበሳ የኛ ጀግና እንኳን በዚች በምንም እንደማትታለል እናውቃለን። ባለፈውም ያው ሳታስበው ነው ይሄ ነገር የተፈጠረው። ግን ሁላችንም ግን እናትየዋን ተይ እንበል። እውነቴን ነው። ፊት ለፊቷ አትቁም፣ መቆም የለባትም። እናትየዋ የምታስበው ሰው ይታረማል ነው። በአሁኑ ሰዓት የሚታረም ሰው የለም። ማንም የሚታረም የለም። በአሁኑ ሰዓት ነግሬዋለሁ፣ ይሄ ሰው ይማራል ነው፣ እሺ ይላል፣ ይስቃል። ግን በውስጡ የሚያስበው ሌላ ነው። የሰው ሆዱ የወፍ ወንዱ አይታወቅም። እሷ ይሄን ሁሉ እንትን ያለ ወንጀል ሰርቻለሁ፣ እንዲህ ብያለሁ፣ ባለፈው ሚዲያ ላይ እንዳታቀርቡብኝ ብላ የላከችው ደብዳቤ ታውቃላችሁ። ያለ ምንድን ነው ወንጀሌን እንትን አይልም፣ ግን እንዲያምናት ነው ይሄ ሁሉ ድርጊት ያደረገችው። አምኖ ደብዳቤውን አይቶ ጸጥ ብሎ ሚዲያ ሲያወጣ ሊለቅላ እንዲተዋት ማለት ነው። እሷ የምትተው አይደለችም፣ ደም አለባት። ብዙ ሰውን ነው እንትን ያለችው እና ብቻ ከየት ወዴት እየሄድን እንደሆነ አላውቅም። አሁንም እንጃ አላውቅም። የሆነ ብቻ በጣም እንትን የሚል ነው እና ለማንኛውም ሉልዬ ሁላችሁም በርቱ፣ ራሳችሁን ጠብቁ። ይሄ ትልቅ ወጥመድ ነው የላከችባችሁ በራሳችሁ ሰው። ሲቀጥል ደግሞ የአባላቶችን ቁጥር ሰጣችኋለሁ ምናምን ሲል ነበር ሉል የሰማሁት ለልጆቹ ማለት ነው። ከአባላችሁ እንደባለፈው የሆነ ጠገብ ያለ ብር አውጥታ ሰታ እናንተን መልሰው እንዲያጠቋችሁ እንዳትሆኑ ጥንቃቄ አድርጉ ለማለት እወዳለሁኝ። ሌላ አላቅም። ብቻ ፈጣሪ ይጠብቃችሁ። በቅርቡ ደግሞ ደስ ብሏችሁ ሁሌም መጨረሻችሁ ነው የሚያምረው፣ ድላችሁ ነው የሚያምረው። በቃ የመጀመሪያው ያስጠላል፣ እንቅልፍ ይነሳል፣ በጣም ያስጨንቃል። ግን መጨረሻውን ስናይ ደግሞ ደስ ይላል እና እግዚአብሔር ያበርታችሁ ለማለት እወዳለሁ። ውድ ቤተሰቦቼ ጀግኖቻችን ጸሎት እናድርግ፣ እግዚአብሔር ያበርታቸው፣ ከእነሱ ጋር ይሁን። በስደት ያላችሁ ምንም አይንካችሁ፣ እግዚአብሔር ይጠብቃችሁ። ድል ለጀግኖቻችን፣ ጥበቡን ሁሉን ያድላችሁ። ፈጣሪ ከእናንተ ጋር ይሁን።